ሻኑ መገኑ ጃርጆ መስጊዳ መስዮይል በሪዮ እንደገመኑ በሪዮ ሀድረት ገርባጃ እንደገመኑ ገውሰ ሸፋታ አዝማች አክመሎት ደንቃሺ ሞላን ጣጤሻ ካህድረት ደቀሺ ሞላ ፋፋቲላ ገውሰ ሸፋታ አስፋ በሽሮት ቀጥበሬ ሀድረት ሱንከዲኒቾን ከኔኒሁ አዝማች አክመሎት ቀቤኒት ሀጅበቱ ዲኖኒላ ሀጅ በድረዲኖን ሮራ ሆጉት አቶይር ኢካር ወንቢ ማባቲ ዊመሪቾ አሲቶይ መናከት ጣጤሳ ወሸርቤን ከኔን እንገቲን ወሚ መጫ የመመኑ ወይን እንገቲን ሐሰን ጀሚ ቤቲ ቤት ካኔኑ ሽፊ ቤቱ ያ ቼኪ ደመካሽን ገቲን ደገመኑ ደቀን ሽሞለላ ወሸርቤ ለገዲማ ሜሬሮን ይሄኑ ይከነ ደገመኑ አንበልቲ ሀድረት ይላ ደመካሽ ጋራው ፈረጀቴን ዳንሽዮ ሀድረት ደገመኑ ይሄኑ ዘነበና ራኒን ገቲን ኢማም ሐሰን እንጀ ሞገሜ መሲ ቤቱ ይሄኑ ኢማም እንጀሚ አናከት ያቂ ቤቱ እናም ይህ ቦታ የመጀመሪያ የቀቤና ንጉሠ ነገስታት መቀመጫ ወይም ደግሞ የ11 ንጉሳቶች ቤተ መንግስት ከሐሰን እንጀሞ በፊት የነበሩት የንጉሶች መቀመጫ ነው። እናም የመጀመሪያው የቀቤና መሪ ኢማም ሲዴ ሲሆን በመቀጠል ወንጉዴሳ ነበር። የኢማም ሐሰን እንጀሞ አባት ደግሞ ዋልጋሞቼ ነበር። ወይሴ ወልቂጢት ወይንገቲን ጂሚ ኡሩ የኑሳ ቤቾ አዜን ደጋመኑ አባደለች መስጊድ ጋውስ አጃሞት አባደለቾ ቦኪ መናከት በአጠቃላይ በዚህ ላይ የጠቀስኳቸውም ሌሎችም አሁን ላለው ቀቤና ነፃነት ትልቅ መሰረት የጣሉ ሰዎች ናቸውና ፈጣሪ ለጥሩ ስራቸው ይክፈላቸው። ስላዳመጣችሁ እናመሰግናለን።